የሩት ታሪክ ከመሳፍንት ጊዜ በኋላ ያለመታዘዝ በሞላበትና ሕዝቡ ከእግዚአብሔር በራቀበት ወቅት የተፈጸመ ነው። በዚያን ጊዜም ቢሆን በእግዚአብሔር ላይ ያላቸውን እምነት የሚያሳዩ ጥቂት ሰዎች ነበሩ። የሩትን ሁኔታ ለየት የሚያደርገው የእስራኤልን አምላክ የወደደች ምጻተኛ መሆኗ ነበር። እስራኤላውያን ለእግዚአብሔር ጀርባቸውን በሰጡበት ወቅት ሩት ግን ፊቷን ወደ እርሱ መለሰች። ሩት የሞዓብ ትውልድ ያላት ሞዓባዊት ነበረች። እስራኤላውያን ሞዓባውያንን ይንቋቸው ነበር። የሞዓብ ነገድ የሎጥ ልጆች እህታማሞቹ አባታቸውን አስክረው በተኙበት ምሽት ከታላቂቷ ልጅ የተገኘ ነበር። ዘፍጥረት ምዕራፍ 19 ከ30 እስከ 38። ሞዓባውያን የሞዓብ ዝርያዎች ነበሩ። አመጣጣቸው ጤናማ ካለመሆኑ ባሻገር ከእስራኤል ጋር መልካም ግንኙነት አልነበራቸውም። እስራኤል ከግብፅ በወጡበት ጊዜ ሞዓባውያን አላገዟቸውም። የእስራኤል ሕዝብ መጎዳቱ ሳያንስ ሞዓባውያን ባላምን እስራኤል እንዲረገም ቀጠሩባቸው። ዘኍልቍ 23 ከ3 እስከ 6። ሞዓባውያን የእስራኤል ጠላቶች መሆናቸው የሩትን ታሪክ በይበልጥ አስደናቂ አድርጎታል። ሩት ያገባችው ከሕዝቧ ጠላቶች መካከል ነበር። ነገር ግን በሚያስደንቅ ሁኔታ ይቺ ምጻተኛና የእስራኤል ጠላት በእስራኤል አምላክ ታምና የአባቶቿን መንገድ ከመከተል እምቢ አለች። በአንጻሩ ብዙ እስራኤላውያን ለእግዚአብሔር ጀርባቸውን ሰጥተው የሞዓብን አማልክት ያመልኩ ነበር። እስራኤላውያን እንደገና በእግዚአብሔር ላይ ክፉ ድርጊት ፈጸሙ። ከሞዓብ ዋነኛው አማልክት መካከል አንዱ ካሙሽ ነበር። የሕፃናትን ሕይወት መሥዋዕት ከካሙሽ አምልኮ ጋር ተያይዞ ይነሳል። እስራኤላውያን በእግዚአብሔር ፊት አጸያፊ የነበረውን ይህን አምልኮ አደረጉ። በአንጻሩ የሩት ታሪክ የአገሪቷን አማልክት ትታ ለእስራኤል አምላክ ለእግዚአብሔር የተገዛች ወጣት ሞዓባዊት ምጻተኛ ታሪክ ነው። በእስራኤል ላይ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ታላቅ ራብ ሆነ። አቤሜሌክ የሚባል ሰው ሚስቱንና 2 ወንድ ልጆቹን ይዞ ወደ ሞዓብ ምድር ተሰደደ። በሞዓብ ምድርም እያለ የቤቱ አባወራ አቤሜሌክ ሞተ። ልጆቹም ከሞዓባውያን ሴቶች መካከል አገቡ። የሴቶቹም ስም ሩትና ኦርፋ ይባል ነበር። በዚያም 10 ዓመት ያህል ከኖሩ በኋላ ሞዓሌንና ኬሌዮን የተባሉ የአቤሜሌክ 2 ወንድ ልጆች ሞቱ። ኑዓሚንም 2 ልጆቿን ባሏን አጥታ ብቻዋን ቀረች። ሩት ከ10 ዓመታት ትዳር በኋላ የትዳር አጋሯን አጣች። በዚያ ላይ የባለቤቱ አባት እንዲሁም ወንድሙ ሞቱ። በትዳር 10 ዓመታት ብትቆይም ልጅን አላፈራችም ነበር። የቤቱ አባወራዎች በሙሉ ከሕያዋን ዓለም ተሰናበቱ። ልጆች ያላፈራችና ለመጪው ሕይወቷ ተስፋ ያልነበራት ሴት ነበረች። የሩት ታሪክ እግዚአብሔር ለአንዲት መበለት ያለውን እንክብካቤና አለባይነት ያሳያል። አንድ ቀን ኑዓሚን ቤተልሔም እንደተጎበኘች እግዚአብሔር ሕዝቡን እንደባረከ ሰማች። ወደ አገሯም ለመመለስ ተነሳች። 2ቱንም ሴት ልጆች ኑዓሚን ተከትሎ ወጡ። ኑዓሚንም ወደ ቤታቸው ወደ አገራቸው እንዲመለሱ ጎተጎተቻቸው። በዚህ ጊዜ ኦርፋ ጉትጎታዋን ተቀብላ 2ቱን ሴቶች ጥላ ሄደች። ሩት ግን ላለመመለስ ቁርጥ ውሳኔ መወሰኗን ለኑዓሚን ነገረቻት። ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጂበት ሄዳለሁ፣ በምትኖሪበት እኖራለሁ፣ ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል አለቻት ይላል ሩት ምዕራፍ 1 ቁጥር 16። ሩት ከኑዓሚን ጋር ወደ እስራኤል ለመሄድ በመወሰኗ ምናልባት እንደ ምጻተኛና ልጅ አልባ መበለት በሞት ልትገፋ ትችል ነበር። ሁኔታው አስቸጋሪ ገጽታ ቢኖረውም ሩት ለማድረግ የምትችለውን አንድ ነገር ብቻ እንደሆነ ተረድታ ነበር። ሩት ከአማቿ አጠገብ ቆየች። ሩት የራሷን ፍላጎቶች ወደ ጎን በመተው መበለት አማቿን ለመንከባከብ ያላትን ሁሉ ሰጠች። በቀላሉ ለመረዳት እንደሚቻለው በሁለቱ መካከል ወዳጅነት የነበረ ሲሆን ሩት አሮጊቷን ሴት በችግሯ ሰዓት ጥላት ለመሄድ አልፈለገችም። ኑዓሚንና አምላኳ እግዚአብሔር ሙጥኝ ቢባሉ እንደሚያዋጡ ገብቷት ነበር። መጪው ጊዜ ምን እንደያዘ ባይታወቅም ከእግዚአብሔር ጋር ወደማይታወቀው ነገር መሻገርን መረጠች። ሩት አማቷን ትወድና ታከብር ነበር። ኑዓሚንም ምሯቷን ሩትን እንደራሷ ልጅ ትወዳት ነበር። ስለ ደህንነቷም ታስብላት ነበር። ለሩት እጅግ መልካም ይሆናል ብላ በማሰብ ወደ ራሷ ሕዝብ እንድትመለስ ልታደርጋት ሞከረች። ኑዓሚን ምሯቷን ትወድና ትንከባከብ ነበር። ሩትም ወደዚች ዕድሜዋ የገፋ መንፈሳዊ ሴት ተጠጋች። እግዚአብሔር የእነዚህን 2 ሴቶች ሕይወት አስተሳስሯል። አንዳቸው የአንዳቸውን ፍላጎት ለማስቀደም ይተጉ ነበር። ደግሞም በሰላም አብረው ኖረዋል። ኑዓሚን ለሩት ታስብላትና ትመክራት ነበር። ሩትም እንዲሁ ኑዓሚንን ትንከባከባትና ለሁለቱም ትሰራ ነበር። ሩት ከአማቷ ጋር ከመጣበቋ በላይ ኑዓሚን አምላኳ የተወደደ እንደሆነ አድጋ ስለሳለችባት ሩትም የኑዓሚንን አምላክ ልትከተል ፈቀደች። ሩት እውነተኛውን የእስራኤልን አምላክ ለማምለክ ስትል የሕዝቧን አማልክት ተወች።
የተዋረዱትን የሞዓብ አማልክት ትታ እውነተኛውን አምላክ መረጠች። በእርግጥም የተሻለውን ነገር አግኝታ ታመልካቸው የነበሩትን የቀደሙትና አነስተኛ አማልክት ተወች። አንዳንድ ሰዎች ፊታቸውን ወደ እግዚአብሔር ቢመልሱም የቀድሞ አማልክቶቻቸውን የሚፈሩ ሲሆን አማልክቶቻቸው እንደሚረግሟቸው በመፍራት ባህላዊ ልማዳቸውን ለመተው አይፈልጉም። እግዚአብሔር በሙላት መሰጠታችንን የሚፈልግ ሲሆን ሌሎች አማልክትን ፍለጋና ወዲህና ወዲያ ስንቅበዘበዝ ለማየት አይሻም። ሩት ሁሉንም ወደ ኋላ ተወች። እኛም ይህንን በማድረግ ጣዖቶቻችንን ትተን ከአንዱና ከእውነተኛው ሙሉ ለሙሉ ከሚያስተማምነው ከእግዚአብሔር ጋር መጣበቅ ያስፈልገናል። ሩት ወደ ሀገሯና ወደ ቤተሰቧ ወደምታውቀውና አስተማማኝ ወደ ሆነው መመለስ ትችል ነበር። ሆኖም መጪው ጊዜ የሚያመጣውን ሳታውቅ የሕዝቧ ጠላቶች የሆኑት ሰዎች እንዴት እንደሚቀበሏት ሳታውቅ ከኑኃሚን ጋር ወደ እንግዳ ምድር መሄድን መረጠች። የሩት ታሪክ ሐዘንን ድል የመንሳት ታሪክ ነው። ሕይወት ወደ አሳዛኝ ሁኔታ ሊሄድ ይችላል፣ አሊያም ለበጎ ሊለወጥም ይችላል። ሩት ብዙ ነገሮች ብታጣም ተስፋን ግን አላጣችም። በአሳዛኝ ሁኔታ ውስጥ ስንሆን በእግዚአብሔር ላይ ያለን ተስፋ ሊጠፋ ይችላል። ሩት በሕይወቷ ነገሮችን ለመለወጥ ወደፊት ስትራመድ እግዚአብሔር ተስፋ ቢስ ሁኔታውን ወደ ድል ለመለወጥ በሥራ ላይ ነበር። ሩት ብዙ የሚገፏት ነገሮች ተጋርጦባታል። ድሃ፣ ምጻተኛ ሴት እና ልጅ አልባ መበለት ነበረች። ሩት የሁኔታዎች ተጠቂ ሆና መኖር መቀጠል ትችል ነበር። ሆኖም መጪውን ጊዜ በተስፋ ለመቀበል መረጠች። ለሁኔታው ለቅሶ አልተቀመጠችም። ይልቁን ስለ ሁኔታው አንዳች ነገር ለማድረግ ተነሳች። ሁለቱም ሴቶች ቤተልሔም ደረሱ። ኑኃሚንን የሚያውቁ ሰዎች አቀባበል አደረጉላቸው። ነገር ግን የሚበሉት የላቸውም ነበርና አንድ ቀን ሩት ለቃርሚያ ተነሳች። ሞዓባዊቱ ሩት ኑኃሚንን በፊቱ ሞገስ አግኝቼ ቃርሚያ የሚያስቀርመኝ ሰው ባገኝ እስቲ ወደ እህል አዝመራው ልሂድ አለቻት። ኑኃሚንም ይህ አለቻት። ስለዚህም እርሷን ወጣች። ከአጫጆች ኋላ እየተከተለች ከአዝመራው ቦታ ትቃርም ጀመር። ሩት ቁጭ ብላ በሐዘን ውስጥ ለመሆን አልፈቀደችም። ይልቁንም ያለባትን የኢኮኖሚ ችግር ለመፍታት ጥረት አደረገች። ወደ ቃርሚያ ሄደች። በእስራኤል ሕግ እግዚአብሔር ለተቸገሩ ቸርነት የሚያደርግበት አንዱ መንገድ ቃርሚያ ነበር። ሩት የገንዘብ ችግሯን ለማስተካከል አንድ እርምጃ ስትራመድ እግዚአብሔር በቦዔዝ መልካምነት አማካይነት ተገናኛት። ቦዔዝ ተጨማሪ መልካምነት አሳያት። በዚህ ምስኪን መበለት ላይ የመልካምነት እጁን አበረከተ። ሩት ወደዚያ እርሻ ከገባችበት ሰዓት ጀምሮ ሕይወቷ እንዴት እንደሚለወጥ አልተገነዘበችም። ሆኖም በሩት ሕይወት ከሆኑ አንድም እንኳን በአጋጣሚ የሆነ አልነበረም። እግዚአብሔር ከጀርባ ሆኖ ዕቅዱንና ዓላማውን እየፈጸመ ነበር። እግዚአብሔር ከጀርባ ሆኖ ሁኔታዎችን እያስተካከለ ነበር። ቦዔዝ ይቺን ምጻተኛ ሴት በእርሻ ውስጥ ባያት ጊዜ የተለየ መልካምነትን አሳይቷታል። ያሳያት መልካምነት ከምን የተነሳ እንደሆነ ስትጠይቀው የሚከተለውን ነግሯታል። ቦዔዝም መልሶ እንደዚህ አላት፣ ባልሽ ከሞተ ጀምሮ ለአማትሽ ያደረግሽላት ሁሉ አባትሽ እናትሽን እንዲሁም የተወለድሽበትን አገር ትተሽ ቀድሞ ከማታውቂ ሕዝብ ጋር ለመኖር እንዴት እንደመጣሽ ነግረውኛል። ሩት ምዕራፍ 2 ቁጥር 11። ሩት ለራሷ መልካም ስምን አትርፋ ነበር። በዙሪያ ያሉ ሰዎች መልካም ጎኗን አድንቀው ስለ እርሷ መልካም ይናገሩ ነበር። በባህላቸው መሰረት ቦዔዝ ሩትን የማግባት መብት ነበረ። ኑኃሚንም የቦዔዝን ትኩረት እንዴት መሳብ እንዳለባት ሩትን መከረቻት። ሩትም በልቧ ትሑትና ከእርሷ በዕድሜ የሚበልጡና ብልህ የሆኑ ሰው ምክር የምታዳምጥ ነበረች። የኑኃሚን ምክር የሚጎዳት ሳይሆን የሚጠቅማት እንደሆነ ታውቅ ነበር። ምክሩንም ተቀብላ ተግባራዊ አደረገች። ስለዚህ ቦዔዝ ሩትን ወሰዳት፣ ሚስትም ሆነችው። ከዚያም ወደ እርሷ ገባ። እግዚአብሔርም እንድትጸንስ አደረጋት፣ ወንድ ልጅም ወለደች። ሩት አስቸጋሪ ውሳኔዎችን መወሰን ቢኖርባትም አሁን ግን መልካም በረከትን አጨደች። የመጀመሪያ የሕይወቷ ክፍል በልጅ አልባነትና በመጨረሻ በአሳዛኝ ሁኔታ ባሏን በማጣት የተደመደበ ነበር። በዚህኛው ጊዜ ደግሞ እግዚአብሔር ባልን አዘጋጀላት፣ የምትደሰትበትን ልጅ ወለደች። የዚህ ታሪክ እጅግ አስደናቂው ክፍል ሩት ምጻተኛ ሞዓባዊቷ የንጉሥ ዳዊት ቅድመ አያትና የክርስቶስ የዘር ሐረግ አካል መሆኗ ነው። ሩት በክርስቶስ ኢየሱስ የዘር ሐረግ ቆጠራ ውስጥ ከተከተቱት 4 ሴቶች አንዷ ነበረች። እግዚአብሔር በእውነትም ለሩት ነገሮችን ለውጦላታል። ከፊቷ ምንም ተስፋ ይታያት ያልነበረች ሩት በእስራኤል ታሪክ ውስጥ ፊተኛ ሆነች። ዛሬም ኃጢአት በአንድ ሰው ያለመታዘዝ ምክንያት ወደ ምድር በመግባቱ አሳዛኝ ነገሮች በምድር ሕይወታችን ውስጥ ይከናወናል። እግዚአብሔር እቅዶች መልካም ስለሆኑ በመከራችን ጊዜ ልንታመነው እንችላለን። እግዚአብሔር ከኛ ርቆ አይቆምም።
የቅርብ አምላክ ነው። እርሱ በሕይወታችን ውስጥ በቅርበት ይሳተፋል። በእኛ ፋንታ ነገሮችን ያከናውናል። የሚያስፈልገንን ሁሉ በልግስና የሚሰጥና ቸርነት የሚያደርግልን ነው። እግዚአብሔር በውጥረታችንና በጭንቀታችን ጊዜ ከኛ ጋር ይሆናል። በሞት ጥላ መካከል ስንራመድ ከኛ ጋር አብሮ ይራመዳል። እግዚአብሔር ለተስፋ ቢሶች ተስፋን ይሰጣል። እጥረቶቻችንን እርሱ ይሞላል። እግዚአብሔር አደጋ ባጋጠመን ጊዜ ትቶን አይሸሽም። በመልካም ሆነ በመጥፎ ጊዜ ታማኝ ስለሆነ እርሱን ልናምን ያስፈልጋል። ሰው በችግራችን ጊዜ ሊተወን ይችላል፣ እግዚአብሔር ግን ሁልጊዜ ከኛ ጋር ነው። ሩት ራሷን ሕዝቧን ትታ ስለተሻገረች መስዋዕትነት የመክፈል ተምሳሌት ናት። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁን።